ልጄ ለመሆኑ ግን ደህና ነው? ደህና ነው። ከሰው ቤትም ቢሆን እየሰራው አሳድጌዋለሁ። ዋናው ማደጉ ነው። ወደፊት ሁለታችሁ ምርኩዝ ነው። ቆይ አንተ ከሜርሲ ጋር የት ነው የተዋወቃችሁት? አጋጣሚ ነው። ያኔ ስራዬ ጥሩ አልነበረም። ከኔ ጋር ያጣላህ ስራ? አዎ፣ እሱን ስራ እንድሰራላት ጠየቀች። ሰራውላት። ከዛ አብረን ሆነ። ሲገርም እንዳለ መተዋወቅ እኮ መጥፎ ነገር የለም። ሰው እኮ ወንድምናቱን ሊያገባ ይችላል። በጣም እንጂ እንኳንም በዚህ ያለፈልኝ። እባካችሁ ተስማምታችሁ ነገሮችን ማለፍ ነው። ሰው እንኳን ተገናኝቶ የመገናኘት እድል አጥቶ መቃብር ላይ ይቅር ለእግዚአብሔር ይባባላል። ደግሞም ወገኖቼ አልደብቃችሁም፣ አንዱን ሳየው እንደማውቀው ተሰምቶኝ ነበር። ልክ ብለሻል ዛራ። አንዱ ልጄ መቼም እኔን ትሰማኛለህ አይደል? አዎ አያት። ስለዚህ በውስጥ ያለውን ቅሬታ ተው። ሶኒያ ምንም እንኳን ብትለያዩ የልጅሽ አባት ነው። ተለያይታችሁ አትለያዩ። ስለዚህ እሺ በይኝ። እሺ እሺ አያቴ። ከሀልዱን ጋር የነበረን ነገር ቢቆምም ግን ደግሞ ሀልዱን አልጠላሁትም። እመነኝ። እኔስ መች ጠላሻለሁ? የአባቴ ገዳይ አይደለሽም። ሰዎች ሰው ከተዋለደ እኮ አንድ ነው። ግን ደግሞ አንዳንድ ነገሮች አላግባቡ ነው። በቃ እነሱን እንተዋቸው። ሀልዱን ግን እወቅ፣ ይሄ የዘመን ታሪክ ነው። ይሄ ድንገታዊ ጸብ አይደለም። ከልባችሁ ካልሆነና ቁርሾ ከቀረ ጥሩ አይደለም። እሺ ዛራ። ሶኒያ ልጄ የት ነው ያለው? ስራ ነው። ስራ ጀመረ እንዴ? አዎ። ምን አይነት ስራ? ማርክ እኮ ጎበዝና ታታሪ ልጅ ነው። ደግሞም ጥሩ ስራ ላይ ነው ያለው። ህሙማንን በመንከባከብ ላይ ነው። ታዲያ የኛ ኃጢአት በሱ ይታጠባላ? ዛራ ውዴ፣ ያላሰብነው ነገር ሲፈጠር አምነን ልጄን ረሳነው። እስኪ የት ነው ጥሪው? አምነን ወጥቷል። አድራለሁም ሲል የሰማው መስሎኛል። ምን? የት ነው የሚያድረው? አላወኩም። ብቻ የሥራ ስልክ ይዞ ነበር። ያው የሚያስተካክለው ነገር ይኖራል። አዎ በሉ። እኔማ ቤት ያለ መስሎኝ ነበር። እየበላችሁ አያቴ፣ ለምሳው በጣም እናመሰግናለን። እኔ በጣም ነው ደስ ያለኝ። እየበላችሁ ጨምሩ። እንጀራ ጨምሩ። እናቷን ደግፋ ወደ ቢሮ ስትዘልቅ የዶክተሩ አይኖች በመጀመሪያ ሂደው ያረፉት በለበሰችው ውሃ ሰማያዊ ስስ ተካፋሽ ሸሚዝ ውስጥ ዘልቀው በሚታዩት የጡት ማሳዣዋ በማያውቃቸው ጡቶች ላይ ነበር። በጣም ተውባለች። እናቷን ከበሽተኞች መቀመጫ ወንበር ላይ ካስቀመጠች በኋላ አይኖቿን ሰበር አድርጋ ከአንገቷ ጎንበስ በማለት ለዶክተር ባይከዳኝ ሰላምታ ቀረበችለት። ዶክተር ባይከዳኝ ሳያስበው አንድ ሁለት ጊዜ ምራቁን ዋጠ። የጉጉቱና ምኞቱ ያስታውቅና ያ ሁሉ ኩሩ መስሎ ለመታየት ያደረገው ጥረት ውሃ በልቶት እንዳይቀር ስለፈራ እንደ መጀነን ብሎ ጨበጣት። ዶክተር በእሷ ጭንቀት ምክንያት ራሱን ከፍ ከፍ ማድረግ ጀምሯል።
እንደምን ከረሙ እናቴ ሲል ለእናቷ ሰላምታ ቀረበላት። እግዚአብሔር ይመስገን ዶክተርዬ፣ አሁን በጣም የተሻለኝ ነው። እግዚአብሔር በሽታው ሲያክመኝ አንተን የመሰለ ልጅ አብሮ ባይሰጠኝ ኖሮ ምን ይውጠኝ ነበር። ውለታው አክብዳ ገለጸችለት። ምንም አይደል በልቡ ተደስቶ አጸፋውን በፈገግታ መለሰላት። ትህትና እንዴት ነሽ? በረታሽ? አይዞሽ፣ እናትሽ በቅርቡ ይድናሉ። አንቺ ጠንከር ብለሽ ልታበረቻቸው ያስፈልጋል። እሺ፣ ከምርመራ በኋላ ብቅ በይ ብሎ ከምርመራ ክፍሉ ካሰናበታት በኋላ እናቷን ወደ ምርመራ ክፍል ይዟት ገባ። ሰፋ ያለ ጊዜ ወስዶ ከመረመራት እና ቃለ መጠየቅ ካደረገላት በኋላ ውጤቱን በምርመራ ካርዱ ላይ መዝግቦ ሲያበቃ አይዞት እማማ፣ አሁን ጥሩ የመሻሻል ምልክት እያሳዩ ነው። ከበሽታ የበለጠ የሚጎዳው ደግሞ የመንፈስ በሽተኛ መሆን ነው። መንፈሰ ጠንካራ ከሆኑ ጠንካራው በሽታ ራሱ ደካማ ይሆናል። ይህችን ያዘዝኩሎትን መድኃኒት አጠቃቀሙና ዝርዝሩን ለትህትና አስረዳታለሁ። ከአንድ ወር በኋላ ተመልሰው ይመጣሉ። እሺ በሉ ይነሱ አለና ብድግ ብሎ ሲሰር ደግፍ አድርጊያቸውና ልጅቷን ጥሪያት፣ አንቺም ነፃ ነሽ ሲል ስራዋን መጨረሷና ከትህትና ጋር ለሚያደርገው ቆይታ የእሷ መኖር አስፈላጊ ያለመሆኑን በዘዴ ገልጾላት ሸኛት። እሽ እንግዲህ የኔ ልጅ እድሜህን ያርዝምልኝ። መቼም ከፈጣሪ ቀጥሎ ያለህኝ አንተው ነህ። አንተም ከኔ ጋር ተሰቃየ አለችና በማጎንበስ ምስጋናዋን ገልጻ ብድግ አለች። ምንም አይደል፣ ይሄ የሙያ ግዴታዬም ጭምር ነው። በሉ በሰላም ያገናኝ አለና ተሰነባብተው ተለያዩ። ወይዘሮ አመልማል እድሜውና ህመሙ ያጎሳቅላት እንጂ የቆንጆ እናት ቆንጆ መሆኗን አሁንም የሚታየው ቃርሚያ ይመሰክርላታል። ሲስተሯ ደግፋት ብቅ ማለቷን ስታይ ትህትና ሮጣ ሄደችና እናቷን ከሲስተሯ እጅ ተረከበቻት። ከዚያም ቀስ ብላ ወስዳ አስተካክላ ካስቀመጠቻት በኋላ እማዬ በይ ተስተካክለሽ ቁጭ በይ፣ ዶክተርን አነጋግሬው መጣ አለችና ዶክተር ባይከዳይም በሰጣት መመሪያ መሰረት ልታነጋግረው ወደ ውስጥ ዘለቀች። ዶክተር ባይከዳኝ ያዘዘላትን መድኃኒቶች እየጻፈ ነበር። ትህትና መግባቷን እያወቀ ያላወቀ በመምሰል መጻፉን ቀጠለ። ጽፎ እስከሚጨርስ ድረስ ጠበቀችው። ከዚያም ቀና አለና ትህትና መተሻል እንዴ? ለእናትሽ ያዘዝኩትን መድኃኒት እየጻፍኩልሽ ነበር፣ ቁጭ በይ አለና ወንበሩን አሳያት። ሄዳ ወንበሩ ላይ ተቀመጠችና ዶክተር በልምምጥ አይኑን እያየች እባክህን እናቴን ቶሎ አድንልኝ የሚል የመማፀን አስተያየት ነበር። ዶክተር እነዚህ ከትልቅ ሎሚ ከማይበልጡ ጥጥር ግትር ያሉ ጡቶቿን እያየ ነበር። እንዴት ተስማምቶሻል እባክሽ ሲል አርዕስቱን በመለወጥ ፈገግታ አጋበዛት። ተስማምቶኛል ዶክተር፣ አንገቷን ሰበር አድርጋ እንደመሳቅ አለች። በጣም ጣን ሲጠራ ረገጥ አድርጎ ነበር። አመሰግናለሁ አለችው። ምስጋና ያስፈልገዋል እንዴ አላትና ሳቀ። ስታሞጋግሰኝ ታዲያ ምን ልበል ስትል እሷም ሳቅ ብላ መለሰችለት። ዶክተር ባይከዳይም በማያሰለች ሁኔታ ሀሳቡን የመግለጽ ችሎታ አለው። ዳርዳሩን ቢሄድም ጭብጡን የሚለቅሰው አይደለም። ተመልሶ ወደ እናቷ ጉዳይ መጣ። እናትሽ እየበረቱ ናቸው። አሁን መልካም ሁኔታ ይታይባቸዋል። አይሆፕ የታዘዙላቸው መድኃኒቶች በሚገባ እስከወሰዱ ድረስ በቅርብ ጊዜ ውስጥ ይድናሉ። በዚህ ጊዜ ልቧ ትርትር አለች። ከታዘዙት መድኃኒቶች ውስጥ የተገዙት ግማሽ ያህሉ ብቻ ናቸው። እሱንም ቢሆን ስንት ነገር ሆና እንዴት እንደተገኙ የሚያውቁት እሷና ፈጣሪ ብቻ ናቸው። ቢሆንም ግን በዶክተር ባይከዳኝ ፊት ራሷን ዝቅ አድርጋ ማሳየት እንደሌለባት ተሰምቷት ያዘዝክላትን በሙሉ ወስዳለች ስትል መለሰችለት ፍርጥም ብላ። የዝቅተኝነት ስሜት የሰው ልጅ የመንፈስ ጥንካሬ ነቀዝ መሆኑን አባቷ ጠንቅቆ አስተምሯታል። በጣም ጥሩ ነው። እርግጠኛ ነኝ ጥረትሽ ሁሉ ውጤት እንደሚኖረው። እኔም የምጥረው ለመልካም ውጤት ነው አለና የራሱንም ድካም አስታከከ። እኔም ከእግዚአብሔር ቀጥሎ የምተማመነው በአንተ ጥረት ስለሆነ በቅርቡ ትድንልኛለች የሚል ተስፋ አለኝ በማለት የድካሙን ሚዛን ጫና አድርጋ ገለጸችለት። በዚህ ውይይት ወቅት ክፍሉ የዶክተር ባይከዳይን ጭንቅላት ምን እንደሚላት በማውጠንጠጥ ተግባር ላይ ተጠምዶ ነበር። ትሁት አላት በድንገት ሲያቆላምጣት የመጀመሪያው ጊዜ መሆኑ ነው። ከዶክተር ባይከዳኝ እንደ አንደበት የሰማቸው የቁልምጫ አጠራር ድንቋት ከዓይኖቿ ብሌኖች የጠበቡ እስከሚመስሉ ድረስ ዓይኖቿን ጠበብ አድርጋ
በአድናቆት አስተያየት ወደ ጎን አየችው። ዶክተር ባይከዳኝ ያንን አስተያየት ሲያይ ትንሽ ልቡ ቢዘልም ጥንቃቄ ወሰደ። 2 ወር ቀላል ጊዜ አይደለም። እርግጠኛ ነኝ እንደተነፋፈቅን። ደግሞም ስለ እናትሽ ሁኔታ ብዙ እያሰብከው ነበር የከረምኩት። ጠረጴዛውን እየቆረቆረ ነበር። የመነፋፈቁን ጉዳይ ተወት አደረገችውና ዶክተር አንተ እኮ እናቴን ወደ ልጇ ሆነ የረዳ ሰው ነህ። በእውነት ነው የምልህ ታላቅ ወንድም ባይኖረኝም አለ አይደል ልክ እንደ ታላቅ ወንድሜ ነው የማየህ። እንደ ወንድሜ የሚለው የንግግር አቅጣጫው ወዴት እንደሚያመራ ዶክተር ጠንቅቆ ያውቃል። በልቡ ወንድምሽን እንኳን ሌላ ቦታ ብትፈልጊው ጥሩ ነው መሰለኝ አለና ይህንን ሀሳቧን ሊያስጨነግፋት ፈለገ። ለማንኛውም የ2 ወር ናፍቆታችንን ለመወጣትና ለመዝናናት ጭምር ቅዳሜ እንገናኝ ትዕዛዝ ቢጤ ቀጠሮ ሰጣት። አማራጭ አልነበራትም። ያለፈው ማስጠንቀቂያዋን በጆሮዋ አስተጋባ። እሺ ዶክተር አለችው። አሁን ቅዳሜ ዕለት ወጣ ብለን ስለምንመለስ ተዘጋጅተሽ ነይ። በፈገግታ ፊቱ እንደበራ። ከአዲስ አበባ ውጭ ማለት ነው? ከአዲስ አበባ እንኳን ብዙም አይርቅም። ደብረ ዘይት ማለት ነው። ያው የአዲስ አበባ አንዱ ጫፍ ማለት ነው። ጠዋት በ2 ሰዓት ላይ ከዚህ ብንነሳ በደንብ ተዝናንተን ማታ በ4 ሰዓት በ12 ሰዓት ላይ ተመልሰን እንመጣለን። አይጉድ አለች በልባ። ዶክተር ባይከዳኝ የሚጠይቃትን ማንኛውንም ጥያቄ እናቷ ስትል ማሟላት እንዳለባት ብታምንም የሚቀርብላትን ማንኛውንም ጥያቄ በማንኛውም ሰዓት ለመፈጸም ከባድ መሆኑንና ከዚህ በሽርሽር ስም ከተዘጋጀ ጉዞ በስተጀርባ ያለውን ሁኔታ አደገኝነቱን ታያት። ቢሆንም እንዳመጣጡ ለመቀበል መንፈሷን አዘጋጀችው። የለም አይሆንም ብትለው በእናቷ ሕይወት ላይ አደጋ መጋበዝ መስሎ ተሰማት። ያኔ 10ኛ ክፍል ተማሪ ሆና በፍቅር አበድኩልሽ ከነፍኩልሽ እያለ ያስቸግራት የነበረው የአማርኛ አስተማሪዋ መምህር መርድን አስታወሰችው። እሱን እንኳን ነገሩ ሳይሳካለት ቢቀርም ምን ነበር ያደረገው? አሁን በፈተና ጣላት። ይሄ ደግሞ ከትንሹ ትምህርት ቤት ጀምሮ እስከ ትልቁ ዩኒቨርሲቲ ድረስ የሚደረግ መሆኑን ሰምታለች። ለፈቃደኛ ሴቶች ያልደከሙበትን ከፍተኛ ውጤት ማስታቀፊያ፣ እምቢተኛ ጥጋበኞችን ደግሞ የደከሙበትን በመንሳት መቅጣት የተለመደ ነው። ዶክተር ደግሞ ሐኪም ነው። በእሱ ጥረት መልካም ደረጃ ላይ የሚገኘው የእናቷ ጤንነት እሱ የጠመመ ዕለት አብረው ስለሚጠመም በእናቷ ሕይወት ላይ ትልቅ አደጋ መፍጠር መስሎ ታያትና ጥያቄውን ያለማንገራገር በእሽታ ተቀበለችው። ቅዳሜ ዕለት በሚገናኙበት ቦታና ሰዓት ተቀጣጥረው በመልካም ስሜት ተሰነባብተው ተለያዩ። ዶክተር ባይከዳኝ የቅዳሜን ሽርሽር ጉዞ ከወዲሁ በጉጉት ታየው። እርግጠኛ ነኝ ውብ ጊዜ ይሆናል አለ በልቡ። በዋቢ ሸበሌ ሆቴል በዚያ ምሽት የሙዚቃ ድግስ ተጧጡፏል። መግቢያው አካባቢ በበርካታ ተሽከርካሪዎች ተገጥመዋል። እንደ ተሽከርካሪዎቹ ሁሉ ይህንን መሰል ድግስ አሸምቀው የሚያድጉ ወይዘሪቶች በዝተው በአካባቢ ላይ ወረራ ያካሄዱ ይመስላል። እንደ ጉድ ይርመሰመሳሉ። እንደ ብዛታቸው አይነታቸውን ብዙ ነው። አንዳንዶቹ በሜካፕ ተዥጎርጉረው ፍጹም የሰውነት ባህሪያቸውን የለቀቁ ይመስላሉ። በተለይ ከንፈራቸው ላይ የተመረገው ቀይ ቀለም ደም የላሰች ድመት አስመስሏቸዋል። በአጠቃላይ የማይታይ የአለባበስ ፋሽን የለም። የሚያብረቀርቅ፣ የሚያብለጨልጭ፣ የሚያጣብቅ፣ የሚጎተት፣ የሚንጠለጠል። በተለይ አብዛኞቹ የለበሱት ቀሚስ የሚለው መጠሪያ ማሟላቱ ያጠራጥራል። የውስጥ ሱሪ እኩል ሆኖ ሙሉ ባትን ጭንና አጠቃላይ ቅርጽን ደጃውሎ የሚያሳይ ነው። አንዳንዶቹ የተቀቡት ሜካፕ ዱቄት የተነፋበት ወይስ አይጥ አስመስሏቸው ሲታዩ የተቀቡት ለውበት ወይስ የሚል ጥያቄ በልብ ያሳድራል። በእነዚህ ወይዘሪቶች መካከል እንደ ድልድይ ሆነው ፈላጊና ተፈላጊ የሚያገናኙ ወንዶች አሉ። ጋይዶች በሚል ይታወቃሉ። በተለይ ጋይዶች የሚያድኑት የውጭ ሀገር ዜጎችን ነው። ማለፊያ የቋንቋ ችሎታ ያለው ጋይድ ከሆነ ከእሱ ወዲያ አድራጊ ፈጣሪ ነው። ፈጣሪ የለም። በእርግጥም ራሳቸውን ለውጠው በሙያ የተካኑት ፍጹም አበሻ አይመስሉም፣ ያሳስታሉ። ሌሎች ደግሞ ምልምሎች ናቸው፣ ገና ጀማሪዎች። ከእነዚህ መካከል በዛሬው ዕለት አንዷለም ድንበሩ ይገኛል። የትህትና ድንበሩ ታናሽ ወንድም ምልምል ጋይድ። ታዲያስ አንዷ ሞልቃቃ ቢጤ እቅፍ አድርጋ ከንፈሩን ሳመችው።
መቼም መልኩ የወንድ አይመስልም። ከታላቅ እህቱ ጋር በጾታ ካልሆነ በስተቀር በውበት ይተናነሳሉ ማለት አይቻልም። ኬፍ አለና የማገውን የሲጋራ ጢስ ወደ ውጭ አጎልጉሎት አቦነነው። ከሷ ኋላ የነበረችው የአንዷለም ደንበኛ ናት። እሷ ደግሞ ቅብጠቷ ለጉድ ነው። እርቃኗን ያለች ነው የምትመስለው። መቼም የሰውነቷ ቅርጽ አይነሳ በጣም የተዋበ ነው። ከኋላው ዞረችና ትከሻውን ቸብቸብ አድርገው ዞር አለ። ተጠመጠመባት። ቀልጧል እኮ ሙዚቃው። የዛሬው ቢዝነስ እንዴት እንደሆነ አልገባኝም አለችው የተጠራጠረች። አይዞናልና ሞራል ሰጣት። ስትስቅ ፊቷ ሁሉ ጥርስ ብቻ ሆኗል። የሲጃራ ፖኬት ከኪሱ አውጥቶ ጋበዛት። አንድ መዓዛ አመጣችና ለኮሰች። አንዷለም ትኬት ስለቆረጠ እንደ ልቤ መውጣትና የመግባት መብቱ አስከብሯል። በዚህ ላይ ከዘበኞቹ ጋር እጅና ጓንት ወይንም ሰምና ወርቅ ከሆነ ሰንብቷል። በአጠቃላይ ይህ ትንሽ ልጅ ከአፉ ማር ጠብ ይላል ስለሚሉ ይወዱታል። ጸባዩም መቼም የትም የለችም። ከቲና ነኝ ባይዋ ጋር ከተነጋግረው ተስፋ ሰጥቷት ወደ ውስጥ ተመለሰ። በእርግጥም ተስፋዋ ባዶ አልነበረም። ከጓደኛው ጋር ሆነው ከአንድ የአረብ ዜጋ ጋር አቀላጠፏት። እነዚህ ወንድን በማደን የሚተዳደሩ የመንገድ ላይ ዝሙት አዳሪዎች ልዩ ቋንቋ አላቸው። ከሀበሻ ጋር ከሆኑ የሀገር ውስጥ በረራ ይሉታል። ከውጭ ዜጋ ጋር ሲሆኑ ደግሞ የውጭ በረራ ነው የሚሉት። ከሁሉም ቲና የማይረሳት የውጭ በረራ ትዝታ አላት። ሁሌም ያንን ስታስታውስ ዛሬ እንዲህ ሰዓት የላሰች ቀልጣፋ ልትሆን የዚያ ጊዜ ከረፋፋነቷ ሲገርማት ይኖራል። ከበረራም ደግሞ አይነት አለው። ሁሉ በረራ አይደለም። አንዳንዱ መንፏቀቅ ነው ይላሉ ቲናና መሰሎቿ። አንጀት የሚያርስ ገንዘብ የሚያስታቅፍ እንዳሉ ሁሉ ሳንቲም ለማውጣት የሚንቀጠቀጡ የሚሰፈሰፉ ስንት ሰፍሳፎች አይተዋል በህይወታቸው። ቲና የማትረሳው በረራ ያካሄደችው ግን ጮማ ከሆነ አሜሪካዊ ጋር በሂልተን ሆቴል ባሳለፈችው ጊዜ ነበር። ጆርጅ ሃንስ ይባላል። ረዘም ያለ ደላላ ሰውነት ያለውና ፈጣን እንቅስቃሴ የሚታይበት በእድሜ በሰል ያለ ሰው ነው። በታወቁ ጋይዶች አማካኝነት ተቀላጠፈችው። ጆርጅ ቲናን የወሰዳት ዝናውን ከመስማት በስተቀር አይታ ወደማታውቀው ሂልተን ሆቴል ነበር። የዛሬውን አያድርገውና ያኔ ቲና በእውነተኛ ስሟ በመድፈሪያሽ ነበር የምትጠራው። አካሄዳቸው እራት ለመብላት ነበር። መድፈሪያሽ አላዋቂ መስላ ለመታየት አልፈለገችም። የማያውቁትን አላውቅም ማለት ወንጀል የሚመስላቸው ቤት ይቆጠራቸዋል እና መድፈሪያሽ ሁሉን አዋቂና ዘመናዊ ለመምሰል ሞከረች። ቀረበላትን የምግብ ዝርዝር ሜኑ ከላይ እስከታች ድረስ ከቃኘች በኋላ በዋጋ አንጻር ተመለከተችና ለአንድ ምግብ የዚያን ያህል ዋጋ ይከፍላል ብሎ ማሰብ ዘበት ነው። መድፈሪያሽ ዋጋ ስትመለከት በልቧ ትንሽ ጸሎት ቢጤ አደረገች። አባቷ ያቆፍጣና ገበሬ አንድ በሬ የሚገዛበት ነው። ታዲያ ምን ቸገራት? መድፈሪያሽ የሚከፍለው ፈረንጅ በቀጥታ ጣቷን ቀስራ ጥራቱ እንደ ዋጋው ይሆናል ብላ የገመተችውን ውድ ምግብ አዘዘች። ያዘዘችውን የምግብ አይነት ስታመለክተው አስተናጋጁ እንደመደናገር አለና ይሄንን አላት በመጠራጠር ስሜት። አሁን አለችና ጮችበት። ለምን ውድ ምግብ አዘዘች በማለት ተገረመ ስለመሰላት ነበር የተናደደችው። አስተናጋጁ ስሜቷን ሲያጤነው ለምግቡ አዲስ ያለመሆኗን በመገመት እሺ እመቤት አለና ቁጣዋን ለማሰላሰል ልምጥጥ ቀመስ ስትና ሳያት። ከአጠገቧ ያለው እንግዳ እስከዚያም ድረስ የሚጠጣ ነገር አዞ ይጫዋወቱ ጀመር። መድፈሪያሽ ትምህርት ከ6ኛ ክፍል ነበር ያቋረጠችው። ብቻ ደግነቱ ከእንግሊዝኛ ቋንቋ ጠቃሚዎችን ተምራለች። የስ ኦኬ እና ጉድ። በተረፈ በዳሰሳም በዳበሳም በምልክትም በትሽሽትም ከአሜሪካዊው ጋር ተግባብተዋል። ዳሩ ፍቅር ምን ልዩ ቋንቋ አለው? ፍቅር የራሱ ቋንቋ ስላለው ብዙም አልተቸገሩም። መድፈሪያሽ በጣም ርቧት ነበር። ስለዚህ ነበር ጠገብ ብላ እንድትመገብ ውዱን ምግብ ያዘዘችው። ወስፋቷ መንጫጫት ሲጀምር የታዘዘው ምግብ አስተናጋጁ ይዞ በመምጣት ላይ መሆኑን አየች። ሆዷ አጉረመረመ። ምራቋ ጉንጯን ሞላው። ወዲያው ግን በፊቷ ላይ የመደናገጥ የመረበሽ ስሜት ታየ።
አስተናጋጁ እየቀረበ ሲመጣ በያዘው ገበታ ላይ እሳት የሚነድበት ሳህን አየች። በምራቅ ጥሬዎቿ በአንድ ጊዜ ደረቁ። ወዲያው ያ ነበልባል የሚንቀለቀልበት ምግብ በክብርና በወግ የሚያምር ሳህን እፊቷ ጉብ ተደረገበት። መድፈሪያሽ ባየችው ነገር ከመደንገጥም በላይ አንጀቷ ሲተራመስ ከውስጡ ሲገለባበት ተሰማት። የቀረበላት ምግብ የጊንጥ አይነት አፈጣጠር ያለው ትንሽ ኤሊ የሚያክል ነገር ነበር። መልኩ ያስጠላል። መድፈሪያሽ በድንጋጤ ተውጣ ያንን ጉድ ስታይ አስተናጋጁ በመጠኑ ግር ብሎት ሲመለከታት ጀመር። ልክ ነው፣ የጠረጠርኩት አልቀረም። ደርሶ አዋቂ ለመምሰል ሞከረች እንጂ አላወቀችውም አለ በልቡ። ቢሆንም ዘዴ ፈጥራ ምግቡ እንዲቀየርላት ታደርጋለች እንጂ የዚያን አይነት ቅሌት ትፈጽማለች ብሎ ማመን አስቸጋሪ ነበር። ካውስ የተላወሰ አንጀቷ ከመሰረቱ ተነቅሎ በአፏ በኩል ለመውጣት ታገላት። ግልብሽ የሚልባት ስሜት ቋቅ አሰኝቷት አፏን ስትከፍት ወዲያው ማዶ ሆነው የተቀመጡት እንግዶች በርግገው ሲነሱና የቀረበላት የምግብ ሳህን በቶኪያ ሲሞላ አንድ ሆነ። አጠገቧ የነበረው አሜሪካዊ ተደናግጦ በረገገ። እነሱ አገር ይህ ጣፋጭ የባህር ውስጥ ምግብ ተወዳጅና ውድ ነው፣ ሎብስተር። መድፈሪያሽ ይህንን ምግብ በማዘዟ የተሰማው ስሜት ልዩ ስሜት አልነበረም። የተቀመጡበት ወንበር እንዳልነበር ሆኖ ተበላሽቶ ግራና ቀኝ ተይዛ በአስተናጋጅ የተጎተተች ሄዳ እንደ ሕፃን ልጅ ውሃ ውስጥ ሲዘፈዝፋት ነፍሷ ትንሽ መለስ አለ። ጋባዡም በተፈጠረው ሁኔታ ተደናግጦ አዝኖ አስተናጋጆችን ይቅርታ ጠየቃቸው። ተጋባዧም በሰራችው ስህተት አፍራና ተደናግጣ ሌላ ምግብ እንዲታዘዝላት ብትለምን አልበላም በማለቷ የዚያ ምግብ ዋጋ ጭምር ሂሳብ ከፍለው ቶሎ ከሂልተን ሆቴል ወጡ። ቲና በሙያዋ ላይ ብስለት ካገኘች በኋላ ባለፈው ድርጊቷ እየሳቀች ትኖራለች። በዛሬው የዋቢ ሸበሌ የሙዚቃ ድግስ ላይ ለመገኘት ጋባዥ ለማደን ከአንዷለም ጋር የምታዣብበው የትንትናዋ መድፈሪያሽ የዛሬዋ ቲና። አንዷለም በዚህ በጋይድነት ስራ ላይ ከተሰማራ ወዲህ ቤቱ የበለጠ ቢያስጠላውም የእናቱና የእህቱን ፍቅር ግን በፍጹም አልቀነሰበትም። ለእህቱ ገንዘብ ይሰጣታል፣ በሞራል ያግዛታል። እሱ የጠላው እናቱ ስታቃስት እየሰማ የውስጥ ስሜቱ በሀዘን መድማቱ ነው። የእናቱን የህመም ስቃይ ስሜት መስማት ስላስጠላው እናቱን የጠላ እየመሰለው የመንፈስ ጭንቀት እየፈጠረበት ሄደ። ሲጃራ ከመንፈስ ጭንቀት ነፃ ያደርጋል ከሚሉ ዘመነኞች በሰማው ወሬ ይህንን ጭንቀቱን ለማስወገድ ሲጃራ ቀስ በቀስ የተለማመደው መጣ። እንደ እውነቱ ከሆነ ግን ሲጃራው ከዚህ ስሜቱ ነፃ ሊያደርገው እንዳልቻለ በሚገባ ይታወቀው ነበር። አንዷለም በጋይድነት የተሰማሩ በርካታ ጓደኞች አፍርቷል። ትምህርት ቤት የሚሄደው አልፎ አልፎ ነው። በዚህ ላይ ፎርፎ የሚባል ነገር አለ። ሁኔታዎች በዚህ መንገድ ቀጠለ። በቀናት ጊዜ ለእህቱ የሚሰጣት ገንዘብ ምንጩን ስትጠይቀው ጫፍ ጫፉን ብቻ ይነግራታል። ይህ የገንዘብ ምንጭ በህይወቱ ላይ ጉዳት በሚያስከትል ሁኔታ በወንጀል የተገኘ እንዳይሆን በእንባ ጭምር ትማጸነዋለች። አንዱዬ እግዜር የፈጠራትን ጉሮሮ እሱ በፈቀደው መንገድ ሳይዝጋት ላያድር መጥፎ ጓደኞች አፍርተ መጥፎ ሁኔታ ውስጥ እንዳትገባ ትለዋለች። እታለሙች ለመጥፎ ሁኔታ በሚያጋለጥ ድርጊት ውስጥ አይደለሁም። በዚህ በኩል በፍጹም አታስቢልና እየሳመ እየማለ ያጽናናታል። ወንድምናት ከሚገባ በላይ ስለሚዋደዱ እንዳይዋሸት እርግጠኛ ብትሆንም ባለመዛዘን ችግር ውስጥ እንዳይወድቅ ትሰጋለች። ምንም አይነት ስራ ሳይኖር ገንዘብ የምታገኝበት የገቢ ምንጭ ምንድን ነው አንዱዬ ስትል ጠየቀችው። አንድ ቀን እንደ ሁል ጊዜው አለባብሶ እንዲያልፉ አልፈለገችም። እርግጡ እንዲነግራት ለመነችውም። ምን ያደርግልሻል ልታለም ችግር ውስጥ የማይከተኝ አይነት የገቢ ምንጭ መሆኑን ብቻ የሚያበቃ ይመስለኛል አላት። አይሆንም፣ በትክክል ይሄ ነው ብለህ ንገረኝ። ልመና ብቻ ሳይሆን ትዕዛዝ ቢጤም አደረገችው። አንዷለም እንደ ወትሮ በቀላሉ እንደማትለቀው ቤት ሲረዳ እንትን አላት እያቅማማ። ምን ለመስማት ጓጓች? ምን ብሎ ይነግራታል? የአማርኛ ትርጉሙን እሱም አያውቀውም። ጋይድነት አላት። ምን ማለት ነው ስትል መልሳ ጠየቀችው። በቃ ጋይድ በአማርኛ ትርጉሙን አላውቀውም። ምን አይነት ስራ ነው አንዱዬ? መገናኘት። ደላላ ስትለው በአድናቆት ጠየቀችው። እንደሱ ማለት ይቻላል፣ ትርጉሙ ሊሆነው ከቻለ አላት እየሳቀ። ምንድን ነው የምትደልለው? ፈላጊ ወንዶችን ከተፈላጊ ሴቶች ጋር።
እኔ አላምንም። አቃጣሪነት ነው ብለኛ ስትል ጮኸች። እንደሱ ማለት ሊሆን ይችላል። ቀጥተኛ ትርጉሙን አላውቀውም ብዬሻለሁ። እስቲ ይታይሽ። ታዲያ አቃጣሪ ምን አደጋ ይገጥማል ብለሽ ትሰጊያለሽ? እኔ አላምንም። አንዱዬ ደስ የማይል ስራ ነው። ለአንተ ለወንድሜ እንደዚህ አይነት ልክስክስ ስራ አልመኝልህም። ከዚያ ተሸክመ ወይም ጫማ ጠርገ የምታገኘው ገንዘብ የሚመርጥልህ ስትል ስራውን ያልወደደችለት መሆኑን በአዘኔታ ገለጸችው። ሆኖም የእሷ ሀዘን አሁን የጀመረውን ስራ በቀላሉ የሚገታው አልነበረም። ሁለቱም በሀሳብ ተውጠው ተከዙ። አባታቸው በህይወት በነበረ ጊዜ ምን አይነት አስደሳች ይኖሩ እንደነበር አሰቡት። ካቀረቀሩበት ቀና ብለው አይን ላይን ሲተያዩ የሁለቱ አይኖች እንባ አቀርቅረው ነበር። በተለይ የትህትና ኮለል ብሎ ወረደ። አንዷለም ግን ዋጥ አደረገው። እሽታለም አሁንም እርሺው፣ እግዚአብሔር ሌላ አማራጭ እስከሚሰጠኝ ድረስ ግን አቃጣሪ ወንድም እንዳለሽ በግድ ልትቀበያ ይገባል አላትና ተነሳ። ምንም የምትለው የምታደርገው አልነበራትም። የወንድሟን ልብ በሀዘን ሲሰበር አይታ እግዚአብሔር ያውቃል ስትል ጉንጩን በመሳም አጽናናችው። ቅዳሜ ደስ የሚል ነፋሻማ አየር የተላበሰና ብሩህ ሰማይ የሚታይበት ውብ ቀን፣ ልክ እንደ ሰማዩ ተስፋ ልቡን አጥግቦት በዛሬው የሚሽርሽር ጉዞ ደስተኛ ለመሆን ሸክ ብሏል ዶክተር ባይከዳኝ። ያንን ጨጉጊት መሳይ ጢሙን ሙልጭ አድርጎ ተላጭቶት በኒቪያ ክሬም ፊቱን ተወልሎና በሲጃራ ጢስ የለበሱ ጥርሶቹን በኮልጌት ሙልጭ አድርጎ ተቦርሾ ፍጹም ዝግጁ ሆኗል ለዛሬው ሽርሽር ጉዞ። ከውስጥ ቀለል ያለ ስስ የበጋ ሸሚዝ ለብሶ የሚወደውን ስስ ጃኬት ከላይ ደርቧል። በትክክል የሽርሽር ሰው መስሏል። ከጢሙ ጋር እርጅናውን ላሽቶ ያስቀረ ይመስላል። ከ10 ዓመት በፊት የነበረው መልኩን በመስታወቱ ሲመለከት የእድሜ ድር የሚጠነጠንበት ዘመናት የውጥ ለውጥ ምስጢር የተከሰተበት መሰለው። አሁን የሰው ልጅ እንደ እንዝርት ሆኖ የሚያጠነጥነው የእድሜው ክር ወፍራም ልቃቂት ይወጣዋል። የህይወት ልቃቂት ደግሞ ያለ ጊዜው የዳጎስ መስሎ የሚታየው ብሩህ ተስፋው ከልቡ ሲያርቅ ነው። የተስፋው ጮራ በልብ ላይ ሲፈነጥቅ የእርጅና ድር እየተበጣጠሰ ይሄዳል። ስለዚህ ለወጣትነት የእድሜ ምስጢር ብሉ ሁሌም በተቻለ መጠን ደስተኛ ለመሆን መቻል ነው ሲል አሰበ። ዶክተር ባይከዳኝ እንደዛሬው ዶክተር ከመሆኑ ከ16 ዓመት በፊት በዲፕሎማ በነርስነት ሲመረቅ አብረው የተመረቀች ሲስተር አበባየው ገዳሙን ከገባና 3 ልጆች ከወለዱ በኋላ ተጣልተው ትዳራቸውን ካፈረሱ ከዛሬ 8 ዓመት ወዲህ ስለ ትዳር አስበው አያውቅም ነበር። አሁን ግን በልቡ ውስጥ አዲስ ጮራ ፈንጥቋል። አዲስ የትዳር ውጋግን ከውብ ወጣች አይኖቹ ውስጥ ዘልቆ ታይቶታል። አሁን ወጣቷን የውበት ልዕልቷን ቢጠይቃት እምቢ የማትለዋን ትህትናን የግሉ ሊያደርጋት ከተመኘ ውሎ አድሯል። በህልሙ መታበታለች። እኛ ባህረ ሎሚ የሚመስሉ ጡቶቿን አሽቷቸዋል። ጭኖቿ የሚያመነጩትን ሙቀት ቆይቷል። ያንን ውብ ዳሌዋን አገላብጧል። በህልሙ ያ ህልም ደግሞ ወደ እውነታ የሚለወጥበት ቀን ተወስኗል። በእሱ ቤት ዛሬ የ5 ወር ምኞት ውል የሚቋጭበት ቀን ይሆናል። የተከፈከፈችው ሽቶ ልብ ይማርካል። ዛሬ እንኳን እሱ መኪናውን ሽቶ ሸታለች። ለመጨረሻ ጊዜ ወደ መስታወቱ መጣና ራሱን ከላይ እስከታች ድረስ ተመለከተ። ምንም የጎደለው ነገር የለም። ትህትና እንደዚህ አምሮበት ስታየው ልቧ ወከክ እንደሚል እርግጠኛ ሆነ። ሰዓቱን አየ። ከጠዋቱ 1 ሰዓት ተኩል ይላል። ለቀጠሮ የቀረው 30 ደቂቃ ብቻ ነው። የቤት ሰራተኛው የነበረችው እንኳን የዛሬው የዶክተር ባይከዳኝ ሁኔታ አዲስ ሆኖባታል። እንደዚህ አምሮበት አይታ አታውቅም። ምን ተገኘ ዛሬ ስትል በልቧ አወራች። ዶክተር ለመጨረሻ ጊዜ ከመውጣቱ በፊት ጠራትና ምናልባት ከእንግዳ ጋር ልመጣ ስለምችል ከቤት እንዳጠፊ በማለት አስጠነቀቃትና ወጥቶ የመኪና ሞተር አስነሳ። ነጭ ኦፔን በደህና ይዞታ ለምትገኝ ስለነበረች ሞተራ ወዲያው ተነሳ። ከሽሮ ሜዳል ቁልቁል ዝግ ባለ ፍጥነት ወደ ቀጠሯቸው ወደ ብሔራዊ ቲያትር ማሽከርከሩን ቀጠለ። ለዛሬው ቀጠሮ መሳካት የትህትና የእድሜ ኩያዋን የልብ ጓደኛዋን አዜብ አስተዋጽኦ አድርጋለች። አዜብ ለዚያ ዕለት ኃላፊነቱን ወስዳ እናቷን እያስታመመች እንድትቆይ ባደረጉት ስምምነት መሰረት በጠዋቱ ከተፋለች። እንደተገናኙ ከንፈር ለከንፈር ከተሳሳሙ በኋላ ትህትና ዝግጅቷን ቀጠለች።
በዛሬው ጉዞ ላይ መሽቀርቀር አልፈለገችም። የተሰጣትን ትዕዛዝ ለመፈጸም ያህል እንጂ ፍላጎት ስላልነበራት የምትለብሰው ንጹህ መሆኑን ብቻ መወስና ለባብሳ ጨረሰች። ብሽቅርቅር ደግሞ የዶክተር ባይከዳይን ሌላ ትርጉም ሊሰጥ ይችላል ስትላሰበችና ያገኘችውን ለባብሳ በቂ ነው አይደል አዜብና ስትል ጓደኛዋ ጠይቀቻት። ለደብረ ዘይት ሲበዛ ነው አለቻት። በእንግዲህ ልሂድ ሰዓት እየደረሰ ነው አለችና ልብሷን ከቀየረችበት ክፍለታ ሄዳ እናቷን ሳመቻት። እግዚአብሔር ይቅናሽ ትሁትዬ ብላ መረቀቻት። የዛሬ ቀጠሮ የስራ ፍለጋ ቀጠሮ ነው ብለው ዋሽተዋት ነበር። ልጇ ግን ዛሬ ለእሷ ለበሽተኛዋ እናቷ መስዋዕትነት ልትከፍልላት ከፍላጎቷ ውጭ የሰው ፍላጎት ልታሟላ የተዘጋጀች መሆኗን ብታውቅ ምን ትል ነበር? በፍጹም አይሆንም። ለምን ዛሬውን አልሞትም? ትንሿ ልጇን ራሷን ለአደጋ አሳልፋ አትሰጥም ነበር። ትህትና ለእሷ ገና ሕፃን ልጅ ናት። መቼም ወላጅ ልጁን ሁሌም ሕፃን እንዳደረገ ነው። በተለይ ሴት ልጅ ሁሌም ለእናቷ ትንሽ ናት። ለእሷ የትህትና እድሜ ዛሬም ለ12 ነው። ምኑንም የማታውቅ አንድ ፍሬ ልጅ። አሜን እማዬ፣ እስከ 12 ሰዓት ድረስ እመለሳለሁ። አዜብን አድራቻው። እጆቿን ለእናቷ ለጓደኞቿም አውለብልባ ወጣች። ወደዚያ ወደ ግዴታዋ ቀጠሯ። ንፋሱ ፀጉሯን እያውለበለበው እያርገበገበው እኔ ልሰቃይ እኔ ልንከራተትልሽ ስትል እናት በልባ አዘነችላት። አዜብ ተከተለቻት። ወጣችና ድምጿን ዝቅ አድርጋ ዋቱት አስረከበሽው እንዳትመጪ ብቻ አለቻት እየሳቀች። ምኑን አንቺ እንደማፈር ብላ የወርቅ አምባርሽን ነዋ ወርቅ አምባርሽ ይጥፋለችና ትንሽ ተሳስቀው ተለያዩ። ከአንደኛ ክፍል ጀምሮ 12ኛ ክፍል እስከሚጨርሱ ድረስ አዜብና ትህትና በጓደኝነት ስለኖሩ የጓደኝነት ደረጃን አልፈው እንደ እህትማማች የሚታዩ የሚያስቀኑ ጓደኛማቾች ናቸው። በተለይ ትህትና እህት በሌላት አዜብን እንደ እህቷ ነው የምታያት። አዜብም የትህትና ቤት የቤቷን ያህል ስለምታውቀው በምትወዳት ጓደኛዋ ላይ የደረሰባትን የህይወት ፈተና አንድም ቀን ሳያሳስባት ውሎ አያውቅም። አብራት ትጨነቃለች። አቅሟ በሚችለው ሁሉ ታግዛታለች። የአዜብ አባት አቶ ተሾመ ደሳለኝ በንግዱ ዓለም ብዙ የቆዩ ሲሆኑ በርካታ ነጋዴ ጓደኞች አሏቸው። ከሁሉም የበለጠ ደግሞ ከጫማ ነጋዴው ከአቶ በቀለ ሞላ ጋር ጓደኝነታቸው ጠብቆ በክርስትና ተሳስረዋል። አቶ በቀለ የጓደኛቸውን ልጅ እንደ ልጃቸው ነው የሚወዷት። እሷም ይህንን ስለምታውቅ ለአቶ በቀለ አንድ ጥያቄ ቀርባቸዋል። እሺ ብለው ሀሳቧን ከተቀበሏት በትህትና ሕይወት ላይ አንድ ለውጥ የሚታይበት ይሆናል የሚል ተስፋ በልቧ አሳድራለች። ከቀጠሮ በፊት 15 ደቂቃ ቀድማ ደረሰች። ዶክተር በሰዓቱ ነበር የመጣው። ገና ሲያያት ልቡ መንጠር ጀመረች። ሆኖም እንደወትሮው ሁሉ ይህ የልቡ ሁኔታ እንዳይታወቅበት ያደረገው ጥረት ተሳካለት። ሙሉ ፈገግታ ጋብዟት በሩን ከፈተላት። ትህትናም ፈገግ ብላ ለሰላምታ እጇን ዘረጋች። እጁን አልሰጣትም፣ ጉንጩን አቀበላት። እንደማፈር ብላ ያስጠጋትን ጉንጭ በጉንጭ ሳመች። በዚያን ሰዓት የተሰማው ደስታ ሌላ ነበር። አንድ እርምጃ ወደፊት አለ በልቡ። እንደሱ ምኞት አሁን የለበሰችውን ጅንስ ሱሪ ሳይሆን አጠር ሳሳ ያለ ጉርድ ቀሚስ ቢሆን ኖሮ ማርሹን ሲያቀይር የማርሽ መቀየሪያውን ብረት የሚይዝ መስሎ በዚያው ያንን ለስላሳ ባቷን እንዲያውም ሲል እሱን ተማምቆ እሷን ያማውቃት ነበር። ዳሩ ምን ያደርጋል አልሆነም። የለበሰችው ጠንካራ ጂንስ ሱሪ ለዶክተር ባይከዳይን ቁርበት መስሎ ነው የታየው። ደረቅ ቁርበት፣ ሙቀት ማስተላለፍ የማይችል የማያሞቅ። ቁርስ የት እንብላ ትሁት ሲል ወደ ጎኑ ፊቱን አዙሮ ጠየቃት። ቁልምጫው ለሁለተኛ ጊዜ መሆኑ ነው። እኔ በልቼን የመጣሁት ለአንተ ካልሆነ ዶክተር አለችው። አታደርጊውም። እንደገና ዞር ብሎ በመደነቅ ተመለከታት። ዶክተር ሙት በልቻለሁ። በጣም ተሳስተሻል። እንደዛም ከሆነ ደግሞ ታባይኛለሽ እንጂ ብቻዬን አልበላም አላት። በቀኝ እጁ መሪውን ይዞ እያሽከረከረ ደስ እንዳለ አለችው። ጥሩ፣ እንዲያውስ እኔም ለደንቡ ያህል እንጂ አሁን አራበኝም። ቀስ ብለን ዱካም ስንደርስ እንበላለን። እስከዚያው ድረስ እርግጠኛ ነኝ አንቺም ይርብሻል አለና ፈገግ አለ። ዛሬ ዶክተርን በተቻለ ሁሉ የመንከባከብ ግዴታ እንዳለባት ተሰምቷታል። ያለበለዚያ እናም በዛሬው የሽርሽር ፕሮግራም ልቧ በፍርሃት ቢሞላም ያንን ልቧ በፍርሃት የተሞላበት ጉዳይ ፊቷ እንዲመሰክርባት ቀርቶ እንዲያስጠረጥራት እንኳን አልፈቀደችም። ሙሉ ደስተኛ መስላ ነው የታየችው። ዶክተር ባይከዳኝ ሁኔታዋን ሲመለከት የበለጠ ተዝናና።
ደብረ ዘይት ከዚህ በፊት ታውቂዋለሽ እንዴ? ረጋ እና ዝግ ባለ ሁኔታ መኪናን እያሽከረከረ ጠየቃት። በተከፈተው መስኮት ቀዝቃዛ ነፋስ ሽው እያለ ይገባል። ደስ የሚል ነፋስ። ውዬ አላደርኩበትም እንጂ ወደ ደብረ ዘይት ስሄድ 1-2 ጊዜ አይቼዋለሁ። ወርደሽ ተዛውረሽ ካላየሽውማ እንዳየሽው አይቆጠርም። ደብረ ዘይትን አይቻለሁ ለማለት ቢያንስ የሆራን ሐይቅ ሁራ ሆቴል ቁጭ ብለሽ ቁልቁል እየተመለከትሽ ካላደነቅሽው እንደማየት አይቆጠርም። አየሽ፣ የደብረ ዘይት ትልቋ ውበቷ ሁራ ነው። እናም ሁራ ሰፋ ያለ ጊዜ ወስደን እንጎበኘዋለን። ወደ ጎን በሙሉ ፈገግታ ፊቱ በርቶ ተመለከታት። ለመጀመሪያ ጊዜ ዶክተር ባይከዳኝ ውበት ታያት። በፊት የምታውቀው ዶክተር ባይከዳኝ መሆኑ እስከሚያጠራጥራት ድረስ እድሜው ወጣትና መልከ መልካም ሆኖ ታያት። አባባሉን በፈቃደኝነት የተቀበለችው መሆኗን ለመግለጽ እሷን ፈገግ ብላ ወደ ጎን አየችው። እግዚኦ! ዶክተር ባይከዳኝ የሚሆነው አጣ። በተለይ ወደ ጎን ፈገግ ስትል እንዴት ነው የምታምረው! ክሊዮፓትራዊ ቁንጅና፣ ሞናሊዛዊ የውበት ሚስጥር፣ ብቻ የሆነ ለየት ያለ ነገር ያየባት መሰለው። ይህንን የሚያማምል ውበት አጣጥሞ የሚያደንቅበት ሰፊ ዕድል ስለገጠመው በደስታ ስሜት ተመስጦ ማሽከርከሩን ቀጠለ። ቀስ እያሉ በመሃሉ እያረፉ ቆይተው ድክም ከተማ ከጧቱ 3:30 ላይ ደረሱ። ከዚያም እምቧይ መስክ ሆቴል መኪናቸውን አስጠግተው አቆሙና ወረዱ። ምን ልታዘዝ አለ አንድ ጠቆር ያለና ነጭ ካፖርት የለበሰ ወጣት አስተናጋጅ ወደ እነሱ እየቀረበ። የሚበላ ነገር ምን አላችሁ? ቀለል ያለ ቁርስ ሲል ጠየቀ ዶክተር ባይከዳኝ። ዱለት፣ ጥብስ፣ ፍርፍር ያለው ሁሉ ጠራ። ጥብሱ የበግ ነው? አዎን። በል እሳት ገባ ያለው ጥብስ 1 ወይስ 2? አንዱን አምጣ አለች ትህትና ቀንም ብላ። ለምን 2 አይሆንም አላት ዶክተር ባይከዳኝ። ግድ የለንም ካነሰ መጨመሩ ይሻላል አለችው። ይሁን እንዳልሽ። መነጽሩን አውለቀና በእጁ እያጫወተ አይኖቿን አያት። ቀና ስትል አይን ለአይን ስለተጋጩ ትህትና አፈረችና ቀረቀረች። ዶክተር ባይከዳኝ እጆቿን በማጨብጨብ ተጣራ። አቤት አለው አስተናጋጅ ተመልሶ መጣና የሚጠጣ ነገር ስጠን እስቲ። የሚጠጡትን በመንፈስ እሱ ያውቅ ይመስል በደፈናው የሚጠጣ ነገር አለው። ምን ላምጣ? ቢራ አለ? አሁን አለ። ምን አይነት? ቅዱስ ቢራ፣ ቢራ ሜታም አለ። በል ጊዮርጊስ ቢራ ስጠኝ። ጭማቂ ያላችሁ ስትል አከታትላ አስተናጋጁን ጠይቀችው። መኖሩን ገለጸላትና የብርቱካን ጭማቂ እንዲመጣላት አዘዘች። ዶክተር ባይከዳኝ ቅር አለው። ምክንያቱም ቀዝቃዛ ቢራ ደምን ሞቅ አድርጎ ሞቅ ላለ ጨዋታ ይጋብዛል። ቀዝቃዛ ጭማቂ ግን ከንፈር እያቀዘቀዘ ገብቶ እንደምንም እንደ በረዶ ያደርጋል የሚል ስሜት ተሰማው። እሱ ደግሞ ትህትና እንድትቀዘቅዝ እንድትረጋጋ ሳይሆን እንድትሟሟቅለት እንድትጋጋልለት ነው የሚፈልገው። ቢራን እንድትጠጣ ያቀረበላትን ጥያቄ ባለመቀበሏ ብዙም አላስጨናነቃትም። አሁንም ጠዋት ላይ ረጃጅም ሰዓቶች ይቀራሉ። ድራማ የሚሰራባቸው ሰዓቶች። ቀስ ብሎ ይደርሳል። መቸኮል እንዲያውም አጉል ነው ሲል ተጽናና። እንዳጀማመሩ ሁሉም በእርጋታ እንዲጠናቀቅ አስቦ ነበር። ትህትና የቀረበውን ቁርስ 1-2 ጊዜ ከጎረሰች በኋላ በቃኝ አለች። ዶክተር 1-2 ጊዜ በሞቴ እያለ በማጉረስ ፍቅሩን ከገለጸላት በኋላ በቢራ እያበራረደ ጥርቅ አድርጎ ተመገበ። እንደ የምግብ ፍላጎቱን መከፈቱ ገረመው። ምናልባት የምግብ ፍላጎቱ የምትከፍተው ሸጋ ልጅ ከጎኔ ስላለች ይሆናል ሲል በልቡ አሰበ። እምቧይ መስክ ሆቴል ለ1 ሰዓት ተኩል ያህል አረፍ ብለው ከቆዩ በኋላ በተመሳሳይ አዝጋሚ ጉዞ መንደር ዳር ከሚቆሙ የገጠር ሰዎች ላይ ማር፣ እንቁላል፣ ሀብሀብ የመሳሰሉትን እየገዙ ከቀኑ 5:30 ላይ ደብረ ዘይት ደረሱ። እንደ እውነቱ ከሆነ ልቧ ከጋበዛት ከአንድ ነገር በስተቀር ትህትና በሽርሽሩ ደስተኛ ነበረች። በዛሬው ጉዞ ዶክተር ባይከዳኝ በተቻላት መጠን ማስደሰት እንዳለባት ይሰማታል። ምንም እንኳን ቀልቧ ያላረፈበት እኩያ ያለመሆኑ ቢታወቃትም የእናቷ ሐኪም ዶክተር ስለሆነ እናቷን በደንብ አክሞ እንዲያድንላት በተቻላት ሁሉ ደስ ልታሰኘው ጥረት እያደረገች ነው። ደብረ ዘይት እንደደረሱ በቀጥታ ወደ ሆራ ሆቴል ሄደው መኪናቸውን አቁመው ተያይዘው ወደ ሆቴሉ አዳራሽ ገቡ።
ዶክተር ባይከዳኝ ከትህትና ሁኔታ የተረዳው ነገር ቢኖር በልቡ እንደተመኛት ሁሉ እሷን ብዙ አስቸጋሪ ሆነ ያለማግኘቷ ነው። እንደዚያ እሱን ለማስደሰት ስትል ብቻ በእሱ ስሜት መስመር ስትጓዝ በማየቱ ልቧ የፈቀደ መሆኑን በመገመት እንደ አንበሳ ጥጃ ሊፈነጥዝ ምንም አልቀረውም። በዚህ ላይ ደግሞ አንድ ነገር ይሰማዋል፣ ዶክተርነቱ። ዶክተር ባይከዳኝ ሀሳቡን ምኞቱን በድርጊት የሚገልጽ ሰው ነው። ፍቅርን በአቤቱታ ወይንም በማመልከቻ አይነት አስቦት አድርጎትም አያውቅም። እንደዚያ ቢሆን ኖሮ ገና ከጅምሩ እንደ አቶ መሰረት አይነት ጥያቄ አቅርቦላት በአጭሩ አሸኛኘት ባደረገላት ነበር። ዶክተር ግን ቀስ በቀስ እርጋታና ዘዴን መሳሪያዎቹ አድርጎ ወደ መጥመዱ እያስገባትና እያለማመዳት ነው። በዚህ ዘዴና ይኸው ለዛሬው ሽርሽር ጊዜ በቅቷል። እናም የዛሬው ሽርሽር የዚያን ጊዜ ምኞት ብል የሚያቋርጥበት የመጨረሻ ቀን ይሆናል። በሆቴል ውስጥ ባሉ ምቹ ሶፋ ወንበር ላይ ዘና ብለው ተቀመጡ። የዶክተር ባይከዳኝ ለውሃ ጥሙ ለጨዋታው ጭምር የጀመረውን ቢራ አዘዘ። ንጥረ ነገር ገና ጊዜው አይደለም። ትህትና አንድ ቢራ ይምጣልሽ አላት በከፊል ምምጥ ሁኔታ። ይመረኛል፣ ለስላሳ ብጠጣ ይሻለኛል ዶክተር አለችው ለስላሳ ብላ። ቁልምጫውን እየለመደችው ነው። ቅድም በጉዞ ላይ ስለሆነን ነው። አሁን ግን የማረፊያ ጊዜያችን ስለሆነ ምንም አይልሽም። አንድ ቢራ አፕታይዘር ነው ለመልካም ምሳ ሲል አግባባት ተሟገተችው። በመጨረሻ ግን ፍቃደኛ ባለመሆኗ የተሰማውን ቅሬታ በፊቱ ላይ በጉልህ አነበበች። ወይኔ ጉድ የተቀየመ መሰለች አለች በልቧ። ቅር አለህ እንዴ ዶክተር? ብትጠጩ ደስ ይለኛል። አልፈልግም ካልሽ ደግሞ መብትሽ ነው አላት ፈርጠም ብሎ። በቃ ቆርፏል ማለት ነው፣ መጠጣት አለብኝ ስትል ከአንድ ቢራ ጋር ለመታገል ወሰነች። በቃ ልሞክረው ያለች። ዶክተር ባይከዳኝ ደስ አለው። ወጥመዱ አለ በልቡ ሰርቷል። ሀሳቡን ሳይቀር ቶሎ ብሎ እጆቿን በማጨብጨብ ከተጠራ በኋላ ቀዝቃዛ ቢራ አስመጣላት። ከዚያ ቁጭ ብለው ዶክተር ባይከዳኝ የተዘዋወረባቸውን አገሮች ባህልና የአገሮቹን እድገት ደረጃ ሲያወጋት አፏን በሰፊው ከፍታ ታዳምጠው ጀመር። በሰለጠነው ዓለም የሕክምና እድገት የደረሰበትን ደረጃ አጫወታት። የሰው ልጅ አካልን ለመኪና ዕቃ ከአንዱ ተፈቶ ለሌላው እንደሚገጠምበት የእድገት ደረጃ ላይ መድረሱን ተነተንላት። ያልጠራላት